بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا رسول الله وعلى آله وصحبه وله يتودداتشو وندموچنا እህቶች السلام عليكم ورحمة الله تعالى وبركاته እንግዲህ ያለነው በ10 الأواخر በተለይ በ23ኛው ረመዳን ሌሊት ነው የአላህ ፈቃዱ ሆኖ መስጂድ አልሐራም ውስጥ ነው ያለነው እንኳን ለዚህ ቀን አደረሰን እንዳደረሳችሁ እነዚህ 7 ቀናቶች ደግሞ ለይለቱል ቀድር ይገኝባቸዋል ተብሎ ተስፋ የሚደረግባቸው ቀናቶች ናቸው ነብዩ ሰለላሁ ዐለይሂ ወሰለም التمسوها في السبع الأواخر من رمضان ከረመዳን በሰባቱ መጨረሻዎች ላይ ፈልጓት ብለዋል ለይለቱል ቀድር የሚፈልገው በሌላ ነገር ሳይሆን በዒባዳ ነው ስለዚህ አሁን የዱንያ አኺራ ሐጃችሁን አላህ እንዲያወጣ ወደ አላህ እጃችሁን ዘርግታችሁ ልባችሁን ከፍታችሁ መማጸን ነው በሰላቱ በዱዓው በዚክሩ በቲላዋው ይሄ ነው ለይለቱል ቀድር ማግኘት ማለት ላ ትርጉም የለውም ኸይር እየሰሩ መገኘት ማለት ነው ደግሞ በነጠላዎቹ ቀናቶች ላይ ነው ለይለቱል ቀድር የበለጠ ተስፋ